السلام عليكم ورحمة الله وبركاته. እስኪ ሁላችሁም ደግሞ ወደዚህ ጠጋ በሉ። አንድ ነገር ልላችሁ ፈልጌያለሁ። ምንድነው በተለይ ስደት ላይ ሆናችሁ ዋይፋይ ትጠቀማላችሁ። ዋይፋይ እየተጠቀማችሁ ደግሞ ዩቲዩብ ካልከፈታችሁ፣ ቲክቶክ ካልከፈታችሁ፣ ሶሻል ሚዲያ ካልተጠቀማችሁበት በጣም መውደዷ መጠን ብሶ ካስገረመህ ጠይቅ መሰረቷን የማን ልጅ ናት ብለህ የሴቶቹ መዝገብ ይታይ እንጂ ቀርበው ተገልጦ ባያልቅም እንኳንስ የተማረም ደግሞ በጣም የሚጠቀመው ደግሞ ዩቲዩብ ነው። እንግዲህ ቲክቶክ እንደምናውቀው ያው ፕሮሞሽን ስራ ሲሰራና እንዳጋጣሚ ደግሞ ያው በጊፍት ነው። ስለዚህ እኛ ምን ማድረግ አለብን? ጊፍተር ካላገኘን ፕሮሞሽን ለመስራት ደግሞ ቲክቶካቸው ወይ ደግሞ ፌመስ መሆን መቻል አለብን። ኦኬ ሁሉንም ማንቀሳቀስ መቻል አለብን በተቻለ መጠን። ግን ያው የዩቲዩብ ግዴታ ወሳኝ ነገር ነው። ዩቲዩብን ደግሞ አካውንታችሁ አክቲቭ ማድረግ አለባችሁ ሁላችሁ። ዩቲዩብ እንዴት ነው የሚከፈተው? ባላችሁ አምሳሌ ላፕቶፕ ምናምን ማድረግ የሚያስፈልጋችሁ ደግሞ አሪፍ ስልክ ነው። ጥርት ያለ ቪዲዮ ቀርጻችሁ ኤዲቲንግ ምናምን ነገር ዩቲዩብ ላይ እየተማራችሁ ጽድት ያለ ቪዲዮ ምናምን ነገር ቀርጻችሁ በቃ ዩቲዩብ ላይ መልቀቅ ነው። ከዛ በኋላ ቀስ በቀስ ደግሞ አካውንታችሁ እየጨመረ ይሄዳል ማለት ነው። እንዴት ማድረግ እንዳለባችሁ ቢያንስ ለምሳሌ በወር $500 እኔ አሁን አግኝቼ አይደለም ግን ለማግኘት ጥረት እያደረኩ ነው። ሁላችሁም ደግሞ በተለይ ስደት ላይ ሆናችሁ አካውንታችሁን አክቲቭ ማድረግ መቻል አለባችሁ። እውነቴን ነው ብላችሁ አካውንታችሁን በየትኛውም ነገር አክቲቭ ማድረግ መቻል አለባችሁ። ምክንያቱም ኢትዮጵያ ስንገባ ይሄንን ቻንስ አናገኝም። ዋይፋይ እንደፈለገን እናገኝም። ለምን እንኳን የ200 የ300 ካርድ ብትሞላ አካውንት ለምሳሌ ዳውንሎድ አድርገህ ዩቲዩብ ለመክፈት ማይታሰብ ነው። በጣም አስቸጋሪ ነው። ፌመስ ሆነ ወይም ደግሞ ብር በደንብ የምታገኝ ምናምን ነገር ከሆነ በስተቀር እንጂ። ስለዚህ አካውንታችሁን አክቲቭ አድርጉ። ቀስ በቀስ ደግሞ እኔ ያወቅኩትን ነገር አሳውቃችኋለሁ። ባላችሁበት ሰላማችሁ ልትበልልኝ። ወሰላሙ አለይኩም።